በዛሬ ቪዲዮአችን ጀማሪዎች የሚሰሯቸውን አምስት ዋና ዋና የሚባሉ የተለያዩ ስህተቶችን እናንተ እንዳትሰሯቸው እመክራችኋለሁ። ብልህ ከሰው ይማራል። እናንተም እንግዲህ እኔ ከሰሯቸው ከነዚህ አምስት በጣም ከባድ ከሚባሉ ስህተቶች እንድትማሩና እነዚህን ስህተቶች ባለመስራት ዩቲዩባችሁን በፍጥነት ተከፋይ የምትሆኑበትን መንገድ እንዲሁም ደግሞ ሰብስክራይበሮቻችሁን እንግዲህ መጨመር የምትችሉበትን አምስት የተለያዩ መንገዶችን እነግራችኋለሁ ማለት ነው። በተለይ ደግሞ አምስተኛውና የመጨረሻው እጅግ በጣም ወሳኝ የሚባል ጥንቃቄ የሚያስፈልገው ጉዳይ እነግራችኋለሁ። ዩቲዩባችሁን እስከ መዘጋት ድረስ ሊያደርሰው ስለሚችል በጣም ጥንቃቄ ይፈልጋል። በተለይ ለጀማሪዎች ይህ ቪዲዮ በጣም ወሳኝ ነው። እስከ መጨረሻው በመመልከት እንግዲህ እንድታተርፉበት እላችኋለሁ። ንጉስ ነኝ ከንጉስ አፕ። ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ ጀምሩ እንላለን። ወደ መጀመሪያው ስህተት አለፍኩኝ። የመጀመሪያውና ዋነኛው ስህተት ኮንሲስተንሲ ይባላል። ይህ ማለት ደግሞ ምንድነው? ወጥነት ማጣት ነው። ዩቲዩብ እንግዲህ እንደማንኛውም ካምፓኒ ለምሳሌ እንደ አንድ ቀጣሪ ድርጅት አይነት ህግ አለው። ያ ማለት ምንድነው? አንድ ቀጣሪ ህግ ወይም ደግሞ አንድ ቀጣሪ ድርጅት በስሩ የሚገኙ ሰራተኞች ሰዓታቸውን አክብረው ካልተገኙ ደሞዛቸው ይቆረጣል ወይም ደግሞ ከስራ ይባረራል። እስከዛም ድረስ ይደርሳሉ ማለት ነው። ዩቲዩብም እንደዛ አይነት ተመሳሳይ ህጎች አሉት። ያ ማለት ምንድነው? ቢያንስ በሳምንት ሁለት ወይም ደግሞ ካልቻላችሁ በሳምንት አንድ ቪዲዮዎችን ፖስት የማታደርጉ ከሆነ ዩቲዩባችሁ አክቲቭ አይደለም ብሎ ስለሚያስብ የእናንተን ቻናል ወይም ደግሞ እናንተ ፖስት የምታደርጓቸውን ቪዲዮዎች ቫይራል እንዳይወጡ ያደርጋቸዋል ማለት ነው። አያስተዋውቅላችሁም ማለት ነው። እኔ የሰራሁት ስህተት ያ ነበረ። ከ3 ዓመት በፊት በጣም ቪዲዮዎችን ፖስት አደርግ ነበረ። በሺዎች ይታዩልኝ ነበረ። በጣም በሺዎች ነበር የሚታዩት። ነገር ግን ለረጅም ሰዓታት ቪዲዮ ፖስት ማድረግ አቆምኩኝ ማለት ነው። ያ ማለት ዩቲዩብ ምን ብሎ አሰበ? ይህ ቻናል የሚያስተዳድረው ሰው የለም ብሎ አሰበ ማለት ነው። ስለዚህ ክፍያውም ይቀንሳል፣ ቪዲዮዎችንም ቫይራል ከማውጣት ይከለክላል ማለት ነው። ስለዚህ እናንተ እነዚህን የሰራኋቸው ስህተቶችን በፍጹም መድገም የለባችሁ። ሌላኛውና ሁለተኛው ስህተት ደግሞ ምንድነው? የይዘት መደበላለቅ ነው። ይህ ማለት ምንድነው? አንድ ወጥ የሆነ ይዘት አለመኖር ማለት ነው። እኔ ምን አይነት ስህተቶችን እሰራ ነበር መሰላችሁ? የተለያዩ የሶፍትዌር ኮርሶችን ቱቶሪያል ሰጥ ነበረ። ከዛ ደግሞ የዩኒቨርሲቲ የላይፍ ስታይሎችን የተለያዩ በዓላት ሲከበሩ እነሱን ቪዲዮ እየቀዳሁኝ ፖስት አደርግበት ነበረ። ከዛም አልፎ ደግሞ ዜናዎችን ዘግብበት ነበረ። ያ ማለት አንድ ዩቲዩብ ላይ 3 አይነት የተለያዩ ይዘቶችን ፖስት አደርግ ነበር ማለት ነው። ስለዚህ ይህ ደግሞ ከዩቲዩብ አልፎ ተመልካቾቻችሁ ቋሚ እንዳይሆኑ ያደርጓቸዋል ማለት ነው። ከናንተ የቱቶሪያል ቪዲዮ ፈልጎ የመጣ አንድ ኦዲየንስ የሌላ ቪዲዮዎችን ፖስት አድርጋችሁበት ሲመለከት ይህ ሰው ቋሚ አይደለም ብሎ ያስባል። ነገም ቪዲዮዎችን የተለያዩ ቪዲዮዎችን ልትጭኑበት ስለምትችሉ ከናንተ ምንም አይነት ትምህርት አገኛለሁ ብሎ ስለማያምን እናንተን ሰብስክራይብ ከማድረግ ያቆማል ማለት ነው። ዩቲዩብ ራሱ ወጥ አይደላችሁም ብሎ ያስባል። ለምሳሌ ለረጅም ጊዜ አብራችሁ የምትዘልቁት አይነት ደንበኛዎችን ነው የሚፈልገው ዩቲዩብ በባህሪው ማለት ነው። ስለዚህ አንድ ቪዲዮ ላይ ወይም ደግሞ አንድ ኮንተንት ላይ ጸንታችሁ ማትቆዩ ከሆነ የእናንተ ቪዲዮዎች ቫይራል ማድረግ ፍላጎት አይኖሩም ማለት ነው። ኬወርዶችን በምትጠቀሙ ሰዓት ቪዲዮ ቻናላችሁ የከፈታችሁበትን የሚመለከቱ ኬወርዶችን ስለሆነ የተጠቀማችሁባቸው የእናንተ ቪዲዮዎችን ቫይራል ከማውጣት ይከለክላቸዋል ማለት ነው የምታደበላልቁ ከሆነ። ስለዚህ ቪዲዮ ማደበላለቅ የለባችሁም። የምትሰሩትን ስራ ምረጡ። በመረጣችሁት ሙያ ላይ ቋሚ ሆናችሁ ቪዲዮዎችን ቢያንስ በሳምንት 2 አሊያ ደግሞ አንድ ቪዲዮዎችን ፖስት ማድረግ ይጠበቅባችኋል ማለት ነው። ሌላኛውና ሶስተኛው ስህተት እናንተ በፍጹም ልትሰሩት የማይገባ ስህተት ደግሞ ምንድነው? ፍጹምነትን መፈለግ ነው። ፍጹምነት መፈለግ እኔ ዋጋ አስከፍሎኛል። ፍጹምነትን መፈለግ ማለት ምንድነው? አንድ ሰው የተሳካለት እስከሚሆን ድረስ መጠበቅ ማለት ነው። እኔ ምን አስብ ነበረ? ቪዲዮ ለመስራት ወይም ደግሞ ዩቲዩብ ለመስራት ደና ስልክ ወይም አይፎን ወይም ሳምሰንግ ስልክ ሲኖረኝ ቪዲዮ መስራት ጀምራለሁ ብዬ አስብ ነበር። ደና ስቱዲዮ መፈለግ፣ ደና የድምጽ መቅጃ ማይኮችን መፈለግ፣ ይህ በጣም ስህተት ነው። እኔ ዩቲዩብ የጀመርኩበት ሰዓታት አሁን ላይ በጣም ዩቲዩበሮች ተቀይረው እጅግ በጣም በሚሊዮኖች ገቢ እያገኙ ነው ያሉት በአሁኑ ሰዓት ማለት ነው። እኔ በጀመርኩበት ሰዓት ያኔ እኔ ዩቲዩብ በጀመርኩበት ሰዓት ባለኝ ስልክ ተጠቅሜ ፖቴንሻሌን ወይም ደግሞ አቅሜን ማውጣት ብችል ኑሮ አሁን ላይ በጣም በርካታ ተመልካቾች ያለው ቻናል ይኖር ነበር ማለት ነው። ስለዚህ ሰዓቱ አሁንም ቢሆን አረፈደም። ለእናንተ ባላችሁ ሰዓት ቪዲዮ ቅረጹ። በተቻላችሁ መጠን ላይት ያለበት ቦታ ላይ ቪዲዮአችሁን ቅረጹ። በስልካችሁም ቢሆን ቮይስ ሪከርድ አድርጋችሁ አዶቤ ኦዲሽንን በመጠቀም ሳውንዳችሁን እንዴት ኳሊቲ ያለው ሳውንድ ማድረግ እንደምትችሉ የሚያሳዩ ቪዲዮዎችን ዩቲዩብ ላይ ተመልከቱ። እኔ ቪዲዮ ላይም አስቀምጫለሁ፣ እኔ ዩቲዩብ ላይም ጭኛዋለሁ። ተመልከቱና በስልካችሁ የቀዳችሁትን ቪዲዮ አውዲዮ ሪከርድ እንደ ፕሮፌሽናል
ኤዲት ማድረግ ትችላላችሁ ማለት ነው። እንደዛ በማስተካከል እንግዲህ ስራችሁን መቀጠል ይኖርባችኋል ማለት ነው። ስለዚህ ጊዜ አትጠብቁ፣ አትቅጠሩ። ስልክ እስክምገዛ የተሻለ ስልክ እስኪኖረኝ አትበሉ። ባላችሁ ነገር ጀምሩ። የእናንተ አቅማችሁ ብቻ ነው የሚፈለገው። ምን አይነት ተሰጥኦ አላችሁ? ተሰጥኦአችሁን አውጡት በዩቲዩብ። ዩቲዩብ አሁን ላይ በጣም የሚከፍል ፕላትፎርም ነው። ከስራችሁ ጎን ለጎን ስራችሁን እየሰራችሁ የምትሰሩት በጣም ቀላልና ምርጥ ፕላትፎርም ነው። ህጎችን ብቻ ተከትላችሁ ስህተቶችን ካልሰራችሁ የተሻለ ገቢ ማግኘት ትችላላችሁ ማለት ነው። ሌላኛውና ወሳኝ የሚባለው ነገር ደግሞ ምንድነው? ከተመልካች ጋር መገናኘት ይጠበቅባቸዋል። ያ ማለት ምንድነው? በቪዲዮዎቻችሁ ስር ላይ የሚጻፉ ኮሜንት አስተያየቶችን እየገባችሁ ምላሽ መስጠት ይጠበቅባቸዋል። ያ ማለት እናንተ እንቅስቃሴያችሁ አሪፍ እንደሆነ ስለሚረዳ ዩቲዩብ ራሱ ቪዲዮአችሁን ለብዙ ሰዎች ማስተዋወቅ ይጀምራል ማለት ነው። ስለዚህ ስለሰራችሁት ቪዲዮ ከስር የተጻፈላችሁን ኮሜንት ችላ ትበሉት። ከስር ላይ አመሰግናለሁም ሊሆን ይችላል፣ ለጠየቃችሁ ጥያቄ ምላሽም ሊሆን ይችላል። የተቻላችሁን ጽሁፍ ጻፉ። እንቅስቃሴያችሁ አሪፍ ይሁን ማለት ነው። ኮሚኒቲ ላይ በመግባት ደግሞ የዛሬ ሳምንት የምትፖስቱትን ቪዲዮ ቀድማችሁ በፎቶ መልክ አድርጋችሁ የዛሬ ሳምንት ወይም ደግሞ በቀን እንደዚህ ከዚህን ሰዓት ጀምሮ እንደዚህ አይነት ቪዲዮ የምለቅ ይሆናል፣ ተከታታዮቻችን ጠብቁን እያላችሁ እንቅስቃሴያችሁን አሳዩት ማለት ነው ለዩቲዩብ። እንደዛ ስታደርጉለት ዩቲዩብ እናንተ አክቲቭ እንደሆናችሁ ስለሚያስብ የእናንተን ቪዲዮ ማስተዋወቅ ይጀምራል ማለት ነው። ያው ማስተዋወቂያ ስለሚሰራበት ማለት ነው። ሌላውና የመጨረሻው እጅግ ወሳኝ የሚባለውና መጀመሪያ ላይ ስገባ እጅግ ጠቃሚ ያልኳችሁ ደግሞ ምክር ሐሳብ ምንድነው? የመጨረሻው ማለት ነው እኔንም ዋጋ ያስከፈለኝና በጣም ለማስተካከል የለፋውበት የኮፒራይት ህግ ጥሰት ነው። ኮፒራይትን ችላ ማለት የለባችሁ በፍጹም። እኔ ምን አደርግ ነበረ መሰላችሁ? የሰዎችን ቪዲዮ እየቆራረጥኩ ፖስት አደርግ ነበረ። የሰዎችን ሙዚቃ ባክግራውንድ አድርጌ ቪዲዮዎችን ፖስት አደርግ ነበር። ያ ማለት ከአንድም ሁለቴ ኮፒራይት ክላይም እየላከላችሁ ከተደጋገመ ቻናላችሁ እስከ መዘጋት ድረስ ይደርሳል ማለት ነው። ስለዚህ በጣም ቀላሉ መንገድ ቪዲዮ ወይም ደግሞ የቪዲዮአችሁ ማጀቢያ ሙዚቃ ከፈለጋችሁ፣ ሳውንድ ኢፌክቶችን ከፈለጋችሁ፣ ፉቴጆችን ከፈለጋችሁ የራሳችሁ የዩቲዩብ ጋላሪ በመግባት እዛ ላይ ከኮፒራይት ነፃ የሆኑ ሳውንድ ትራኮችን ዳውንሎድ አድርጋችሁ ባክግራውንድ ሙዚኮችን ዳውንሎድ አድርጋችሁ ለምትሰሩት ቪዲዮ ማጀቢያ መጠቀም ትችላላችሁ ማለት ነው። ነፃ ነው፣ ራሱ ዩቲዩብ ያዘጋጀላችሁ ነው። ነፃ ስለሆነ እሱን መጠቀም ትችላላችሁ ማለት ነው። ኮፒራይት እጅግ በጣም ጥንቃቄ የሚፈልግ ነው። እንደገና ደግሞ ፖስት ከማድረጋችሁ በፊት ኮፒራይት ክላይሙን ቼክ ማድረግ አለባችሁ። ምንም አይነት ትንሽ የቅንጣት ያክል ሰከንድ ኮፒራይት ካለው ቪዲዮአችሁ በጣም በብዙ ሚሊዮን ቢታይም እንኳን ለእናንተ ምንም አይነት ገቢ አይኖረውም ማለት ነው። ይልቁንስ ኮፒራይት ለላከባችሁ ሰው ገቢው ወደዛ ሰው የሚታሰብ ይሆናል ማለት ነው። ስለዚህ የደከማችሁበት ቪዲዮ በአንድ የባክግራውንድ ሙዚክ አማካኝነት ኪሳራ ከሚሆንና ገቢ ሳታገኙበት ከምትቀሩ ቀድማችሁ እነዚህን ጥንቃቄዎች መውሰድ እጅግ ብልህነት ነው ለማለት ያክል ነው። ሌላ አንድ የመጨረሻ ነግራችሁ የሚፈልገው ኮንተንት በጣም ብዙ ተሰጥኦ ኖሯችሁ ነገር ግን በየትኛው መስራት እንዳለባችሁ ግራ ለተጋባችሁ እኔ የጠቀመኝን አንድ ምክር ሐሳብ ልንገራችሁ። ምን አደረኩ መሰላችሁ? እኔ 3-4 አይነት ተሰጥኦዎች ነበሩኝ። እነሱንም አራቱንም ጻፍኳቸውና እያንዳንዱን ተሰጥኦ ላይ እየገባሁኝ ለቢያንስ 50 ድረስ ኮንተንቶችን መጻፍ ይጠበቅብኛል ብዬ አሰብኩና ለእያንዳንዳቸው መጻፍ ስጀምር ለዚሁ ማለት ነው ለሶፍትዌር ወይም ደግሞ ለንጉስ አፕ ለተሰኘው የሶፍትዌር ቱቶሪያል ብቻ ነበር እንግዲህ ወደ 40 የሚጠጉ የተለያዩ ርዕስ ያላቸውን የቪዲዮ ኮንተንቶችን መጻፍ የቻልኩት እሱም ብቻ ነበር ማለት ነው። ሌሎቹ 10 ላይ ያቆምኩኝ ያለ 15 ላይ ያቆምኩ አለ። ስለዚህ እናንተም ተሰጥኦአችሁን ምረጡና የምረጣችሁትን ተሰጥኦ ለምሳሌ ሙዚቃ መስራት ከሆነ የሚያስደስታችሁ ሙዚቃ፣ ቱቶሪያል መስራት ከሆነ የሚያስደስታችሁ ቱቶሪያል፣ ብሎግ ማድረግ ከሆነ የሚያስደስታችሁ ብሎግ፣ የትረካ ቪዲዮዎችን መስራት ከሆነ የሚያስደስታችሁ የትረካ ቪዲዮ። ከዛም ከስራቸው ለእያንዳንዳቸው ቢያንስ ለአንድ ወር ያክል ዩቲዩብ ላይ ፖስት የማደርገው ቪዲዮ ይወጣዋል ወይ ብላችሁ ሊስት አድርጋችሁ ጻፉ። ከፍተኛ ሐሳብ ይመጣላችሁን ያ የእናንተ ትልቁ አቅማችሁ ነው ማለት ነው። በዚህ ማወቅ ትችላላችሁ። እንደዛ በማድረግ እንግዲህ ቪዲዮአችሁን ፖስት እንድታደርጉ መክራለሁ። ይህ ቪዲዮ ለእናንተ ጠቃሚ ከሆነና ካስተማራችሁ ላይክ አድርጉ። ቤተሰብ ሆናችሁ ደግሞ ሰብስክራይብ አድርጋችሁኝ 1000 ለመሙላት የቀረኝ 50 ነው። ሁላችሁም ቤተሰቦች እንግዲህ ሰብስክራይብ ብታደርጉኝ ከንጉስ አፕ በአዲስ መንፈስ ተመልሷል። የተለያዩ እጅግ በጣም ወሳኝ የሚባሉ የሶፍትዌር ትምህርቶችን ወደ እናንተ አደርሳለሁ ማለት ነው። እንድሰራ
እንድሰራላችሁ የምትፈልጉትን ማንኛውም ጥያቄ ካላችሁ ከስር ኮሜንት ላይ አስቀምጡልኝ። እኔ ለእያንዳንዱ ኮሜንት እየገባው ምላሽ ለመስጠት ዝግጁ ነኝ ማለት ነው። በቴሌግራም ቻናሌ ደግሞ እየገባችሁ ለምትጠይቁኝና እንዳግዛችሁ የምትፈልጉት ማንኛውም ነገር ካለ ብትጠይቁኝ በቀናነት አግዛችኋለሁ ማለት ነው። መልካም ጊዜ